ሰይጣን ሶስት ስራ ይሰራል። አንደኛው ያንተን ውጫዊ ኑሮ ያበላሻል። ሁለተኛው ውስጥህን ይረብሻል። ሶስተኛው አብሮ ፕሮግራም ያወጣል። ከዛ በኋላ ደግሞ ተበላሸ እኮ ይላል። ደግሞ እንደገና መጨረሻ ላይ ተበላሸ ብሎ ይነግርሃል። እንደገና የአእምሮህና የህሊናህ ከሳሽ በመሆን ይሰለፋል። ከዛም በላይ ደግሞ እተወዋለሁ የምትለው ነገር ሳትተው ጭንቀቱ ይቀጥላል። እረ ምን አባቱስና ብለህ እንድትተው ራስህ ትወስናለህ። ግን ደግሞ አትተውም። አእምሮ ውስጥ እየተመላለሰ ሌሊት እንቅልፉን ይከለክልህና ቀኑም የድካም ሌሊቱም የድካም ያደርገዋል። ይሄንን የምንከላከለው ታዲያ በመቀደስ ነው። ምን በማለት ነው? በመንፈስ መቀደስ። ይሄ ነው በቃ። አሁን ቀደም ሲል የነበሩ አዋቂዎቻችን ስትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ልብስም ስትለብሱ የትም ስትገቡ ጸሎት ስትጸልዩ መናፍስቶቹ እዚህ ላይ ሆነው ያያሉ እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ሲበላ አብረን ነበር የምንበላው ብለው ይቆጫሉ፣ ይናደዳሉ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችሁ ነው እያላችሁ ማለት እስቲ ሞክሩት በተደጋጋሚ ይሄን ነገር ለ7 ቀን ወይ ለ14 ቀን ዝም ብላችሁ ሳትረሱ። በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ፣ ግን እንደ ልምድ ለሌሎችም ሰዎች እስቲ ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግስትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል ማለት ነው። ሰላም ለኪ ሰላም ለኪ ብሩን ታንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል ለአካላችሁ ለሰውነታችሁ ለጥጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበለዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና ዓርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል በአባቶቻችን። እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ ብሎ የሚያማምሩ ወንዶች አይታቸው፣ ሴቶች ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው የተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን? ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ የራሱን የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው። ዲያብሎስ በመጀመሪያ ደረጃ ውስጥህን ያጨልማል። ሁለተኛ ካጨለመ በኋላ ስራውን ይሰራል። ስራውን ከሰራብ በኋላ ፍርድ ይመጣል። ፍርድ ሲመጣ ሁለቱም ሰይጣኑም አንተም አብሮ ይፈረድባቸዋል። እንዲህ ነው። አሁን ፍርዱን ልክ እንደዚህ ነው። ተንኮል ውስጥ ግፍ ውስጥ ስንገባ ግፊት ያደርጋል። መጀመሪያ ይጠጋና በህይወታችን ውስጥ ልዩ ልዩ ልምምዶችን ያከናውናል። ከልምምዶቹ አንዳንዶቹ ከኔ ክፋት አድርጎብሃል ዝም ትለዋለህ ሆይ፣ ከኔ ይጠላሃል፣ ክፉ ነው፣ ምቀኛ ነው ይልሃል። በሌላ ሰው በኩል ይመጣብሃል። ምቀኝነቱን ማየት ስትጀምር በቀላሉ ደግሞ ያው የምቀኝነትን ጠባይ እኛም በጎረቤቶቻችን ክፋት ምክንያት ክፉ እንሆናለን። በዚህ ክፋት ውስጥ መልካም የሆነ የህይወት ብርሃን እናጣለን። ለዚህ ነው ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ሰላም የእግዚአብሔር ቤተሰቦች፣ እስቲ እቺ ሴት የምታወራውን ነገር እናድምጥና ከዛ ወደ መልሱ እንገባለን። እኔ ይኸውላችሁ በደንብ አዳምጡኝ። በደንብ እንድታዳምጡ ስለምፈልግ ነው። የትም ቦታ ሂዱ፣ የትኛውም ጸበል ሂዱ፣ መንፈስ ይታሰራል እንጂ አይሄድም። ከሌላችሁ ላይ ይወገዛል፣ ይታሰራል፣ አይሄድም። እውነታው ይሄ ነው። ዛሩላጅ ሂዱ። ዛሩላጅ ጋር ደግሞ ዛሩላጅ የሚባለው መንፈስ ደግሞ ሲጀመር አይታሰርም።
ይዋሻል። ማርታን ብዙዎቻችሁ እንደምታውቋት በቲክቶክ ስለ መናፍስት ሴራ የማጋለጥ ትምህርት ውስጥ የገባችው 2018 ላይ ነው እና አንድ ጊዜ ቲክቶክ ላይ እንድገባ የሆነ ግብዣ ነገር አቅርባልኝ ነበርና አዝማሚያዋ ስላልተመቸኝ ደስ ስላላለኝ አልገባሁላትም። ደግሞም ሁኔታዎችም አልተመቸኝም ነበር እና ግን እንደፈራሁትም ነው የሆነው። ከሁኔታዋ ካለባበሷ፣ ከምትለቃቸው ቪዲዮዎች እኔ አንድ ሰው መምህር ቲክቶክ ላይ ገባልኝ ዩቲዩብ ላይ ኢንተርቪው ላድርግ ሲሉኝ ወደ ኋላ የለቀቃቸውን ቪዲዮዎች አይቼ ምን አይነት ስብዕና አለው፣ ምን አይነት ቪዲዮዎችን ለቋል፣ ዘፈን አለው፣ ጭፈራ አለው፣ ኮስሞቲክስ አለው፣ ቆሻሻ የተለያዩ ነገሮች፣ አላስፈላጊ ነገሮች አሉት የሉትም ብዬ ቼክ አድርጌ ነው የምገባውና ለፕሮግራም ማሟያ እንደፈለገችኝ ስላወኩኝ ተውኩት። በእርግጥም የፈራሁት ነው የደረሰው። ምንድነው ሴት ደብተራ ናት። እንግዲህ አስቡት፣ ዛር መንፈስ አይታሰርምም፣ አይያዝምም፣ አይሸኝም የሚል ሐሳብ ነው ያላት። በጣም የሚያስገርም ነገር ነው። ከራሷ ህይወት ተሞክሮ ይሁን ምናልባትም ደግሞ ሰዎች ማነህ ተብሎ ሲጠይቅ መንፈሱ ዛር ነኝ ውጣ ሲባል አልወጣም ትፈልገኛለች፣ ወይም ልጅቷ በጾም ጸሎት በስግደት ስላልበረታች መንፈሱ አልወጣም ስላለ ዛር አይወጣም ብሎ የኢየሱስ ክርስቶስን አስተምህሮ የቤተ ክርስቲያንን የመጽሐፍ ቅዱስን አስተምህሮ በዚህ ልክ ውድቅ የሚያደርግ ማተብ ያሰረ ፓጋንና ኤቲስት ማለት እቺ ናት። በጣም ነው የሚያሳዝነው የሚያሳፍረው። አንድ ኦርቶዶክስ የሆነ ማተብ ያሰረ ሰው እንግዲህ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ነው የሚለው መጽሐፍ ቅዱስ አይደል? እንዴት በዚህ ልክ ዛር አይታሰርም? ዛር ማን ስለሆነ ነው የማይታሰረው? አጋንንት አይደለም እንዴ? እኛ አብሮን ስለተወለደ በደንብ ስላደለብ ነው በኃጢአት መስራት፣ ባለማወቅ፣ ባለመንቃት እንዲሁም ደግሞ በቸልተኝነትና ኃጢአትን ወጣ ገባ ሄድ መለስ እያልን እየፈጸምን ዛሩ ከኛ ጨርሶ እንዳይወጣ ጓደኛ አድርገን ስለያዝ ነው እምቢ ያለ እንጂ የማይወጣ መንፈስ አለ ወይ? እግዚአብሔርንስ የሚያስቸግር መንፈስ አለ ወይ? ምን ማለት ነው ይሄ? አይታሰርም፣ አይያዝም፣ አይሸኝም። ምን እና በኋላ ስታስተዋውቅ ምን ትላለች? እጽ የሆነች ቅጠል አለች፣ እኔ ጋር የምትጨስ ነገር አለች፣ እሷን ግዙ ትላለች። ታዲያ ቻለች የሴት ደብተራ ማለት። ስለዚህ በሰፊው እመጣበታለሁ ምን አይነት ቪዲዮ እንደለቀቀች ማን እንደሆነች እያንዳንዱ ነገር ዘርዝሬ እመጣበታለሁ በዩቲዩብ በላይቭ ላይ ጠብቁ። ግን ለጊዜው ይችን ሴት በቲክቶክም በምንም የምትከታተሏት ሰዎች አቆሙ። ምንም አይነት የምታወራው ነገር በሙሉ ከድብትርና ያለፈ አይደለም። ቡና መጠጣት፣ ስኒ ዘቅዝቆ ማየት፣ መጠንቆል ምናምን የሚባሉት ነገሮች በሙሉ ቀስ ብለው በሂደት ይመጣሉ። አሁን እሷ የምትናገራቸው ነገር ውስጥ ለጊዜው ሽፋን አድርጋ እግዚአብሔርን ስም የምጠራበት መንገድ ምናምን በጣም ለየት ያለ ነው አይደለም? ግድ የላችሁም። ነገ ደግሞ ሌላ ነገር ይገለጣል ታያላችሁ። ስለዚህ በማርታ ጉዳይ በሰፊው 3 ሰዓት ሙሉ ቁጭ ብዬ እያንዳንዱ ቪዲዮቿን እያነሳሁኝ በደንብ አወራበታለሁ። ድብትርናዋን የምታቆምበትን አሰራር እናመጣለን ማለት ነው። ቀጥሎ ደግሞ እናንተም ይሄንን ቪዲዮ ብቻ አይደለም እናንተ ራሳችሁ የሷን ቪዲዮዎች እያነሳችሁ የተረዳችሁትን ነገር በቲክቶክ ቪዲዮ ስሩበት። ሰው እንዲድን አድርጉ። በጣም ብዙ እየተጨበረበረ ነው፣ ያታለለች ነው ያለችው ማለት ነው። እስቲ ተመልከቷቸው። ገንዘብ እንደ ልብ የሚያገኙ ሰዎች እንደ ልብ ይጠጣሉ፣ እንደ ልብ ይሰክራሉ። በኋላ ደግሞ ይታመማሉ። ጉበታቸው ይነካል፣ ጨጓራቸው ይላጣል። በቃ የሳቁ ጊዜ የነበረውን ነገር አያስቡም። በመጠጥ ይስቃሉ፣ በመጠጥ ይከባበራሉ፣ በመጠጥ ኃያል ይሆናሉ። ከዛ በኋላ ይደክማሉ፣ ይዝላሉ፣ ተስፋ ይቆርጣሉ። በዚህ አይነት ሂደት ብዙዎች ሰዎች አልፈዋል። ይሄ ሁሉ ደስታ ፍለጋ ነው። በስጋዊ ባህሪ ብቻ ይመቸን የምንል ከሆነ አይመቸንም። ለምን? የተሰወረ ሶስተኛ ፍጡር ጠላት አለብህ። ያ ሶስተኛው ፍጡር ምቾትን ይከለክላል። እንኳን በስጋ በመንፈሳዊም ህይወት እንኳ በአግባቡና በጸሎት የምንኖርበትን ህይወት ካለመድን አይመቸንም። ስለዚህ ትርምስምሱ የወጣ ትውልድ ነው የሚሆነው እና አንድ ካድሬ ነበረ በደርግ ጊዜ ነው እና እኔ ያስተምር ነበረ፣ ታገል ነበረ እና 5 እንጀራ አበርክቶ 2 አሳን አበርክቶ 12 ሞሰብ ተነሳ። ብዙዎቹ ጠግበው በሉ። ከዛም ተርፎ ተነሳ ብዬ ሳስተምር ካድሬው እዛ ነበረ።
የአብዮቱ ካድሬ ና አለና መጨረሻ ላይ ይዞኝ ሄደ። እዚህ ወደ 3000 የሚጠጋ እስረኞች አሉ። ለነሱ አሁን አብዛና አሳም አለ አሳየኝ፣ ካላሳየኝ አትፈታም ብሎ አሳስሮኝ ሄደ። ማን ይፍታኝ? ሻምበል አሸብር አማረ የሚባሉ ነበሩ። ትልቅ ሰው ናቸው። በዛን ጊዜ ሻምበል ናቸው። ዘዋይ ተመድበው ሲመጡ እስረኞችን ይጎበኙ ነበረ። ደግ ሰው ነበር። የዛን ጊዜ አንተ በምንድነው የታሰርከው? እኔ ተራይ ደረሰና አንተ በምንድነው የታሰርከው አሉኝ። አረ ቤተ ክርስቲያን ሳስተምር 5 እንጀራ ለብዙ ሺህ ሕዝብ አጠገበ፣ 2 አሳም አብዝቶ አበርክቶ አበላቸው፣ ትርፍራፊውም 12 ሞሰብ ነበረ ብዬ ሳስተምር እና እዚህ 3000 እስረኛ አለ መተህ አስረፍርፈህ አብላቸው ብሎ አስሮኛል። ይኸው 3 ወሬ ነው አልኩ። በቃ 3 ወር ታስሬ በል ከት ብለው ስቀው በልና ውጣ ብሎ አስወጡኝ። ጉድ እኮ ነው። ያው ሰውዬ ጊዜው ሲወድቅ እኔ ጋር መጥቶ እንጀራ ለመነ። የሚገርም እኔው ጋር መጥቶ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዘመን፣ ጊዜ፣ ሰዓት እንደዚህ ነው። የእግዚአብሔርን በረከት ለጊዜ ለዘመን መሳለቂያ ብናደርግም የበረከቱን ኃይል በሰላሙ በኩል የሚገኘውን መንፈሳዊ ግንባታ በሕይወታችን ውስጥ ባለ መገዛት እናበለጽገዋለን። ክፋት በዚህ ዘመን ለምን በረታ ስንል፣ ምቀኝነት ለምን በዚህ ዘመን ጉልበት አገኘ ስንል የአምልኮት ፍቅር ስለሌለን ነው። እየሰማችሁ ነው? የአምልኮት ፍቅር የለንም። የአምልኮትን ፍቅር የነጠቀን ጠላት ደግሞ ግማሹ ከውርስ የመጣ፣ ግማሹ በቤተሰብ የገባ፣ ግማሹ በተልእኮ የገባ፣ ግማሹ በምቀኝነት የገባ፣ ግማሹ በክፉ ዓይን የገባ አዚም ይሆንብናል። ሰላማችንን ይነጥቀናል። ስለዚህ ከትንሣኤ በኋላ ሞትን የሚያሸንፈውን እግሩን ያዙት። እግሩን ይዘው ሰገዱለት። በዚያ ጊዜም ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዛም ያዩኛል። አያዩኝም አይደለም ያለው፣ ያዩኛል። በቃሉ በኩል እግዚአብሔርን እናገኘዋለን። ስሙ የተመሰገነ ይሁን አምላካችን። በዛም ያዩኛል። ከድንግል ማርያም ተወልዶ እግሩን አሳየን። የሚሄድበትን እግር ይዘው ሰገዱለት። የዝቅታን ኃይል አገኙ። ክብራቸው፣ ሞገሳቸው ለትውልድ መማሪያ ሆነው ይኸው ዛሬ እኛን ያገለግለናል። ይኸው እኛ በስሙ በክብሩ እንማጸናለን። እነሱ ባመለኩት አምልኮት ውስጥ በስሙ ተጠርተናል። ስለዚህ ስግደታችን የአምልኮት እንዳይቋረጥ መጸለይ አለብን፣ መስገድ አለብን። ስንሰግድ ልቦናችን ሁሉ ይሻሻላል። የጠላት ጉልበት ይሰበራል። በውስጥ በኩል ያለውን አገዛዝ እንሽረዋለን። ለኤልሻዳይ እሰግዳለሁ ስንል ኤልሻዳይ ሁሉን ቻይ ማለት ነው። የአብርሃም የይስሐቅ የያዕቆብ ሁሉን ቻይ ነው ኤልሻዳይ። ለነዚህ ለሁለቱ ነገዶች የተሰጠው ስም በአብርሃም በኩል ማን ነው? ኤልሻዳይ ነው። እኔ ኤልሻዳይ ነኝ አለው ዘፍጥረት 17 ላይ እኔ ሁሉን ቻይ ነኝ አለው። የሁሉን ቻይነት ስልጣን ለሰው ልጅም ሲሰጥ ለአብርሃም በቃል ኪዳኑ ብቻ አይደለም፣ በዛ ዘመን ውስጥ ሁሉን ቻይ እንዲሆን ጉልበት አገኘ። ስሙን በገለጸለት ልክ ጉልበቱም የዛኑ ያህል ይጨምራል። ስሙን በገለጸለት። ስለዚህ የአብርሃም የይስሐቅ የያዕቆብ ኤልሻዳይ ሆይ ለአንተ ክብር ምስጋና ይግባ ስንል በአምልኮት ውስጥ ሁሉን ቻይነትን ለሕይወታችን እንቀበላለን። ከዛ አዶናይ ነው ሁለተኛው። አዶናይ ማለት ጌታ፣ የሁሉ ጌታ፣ የፈጠረ ያስገኘ
እነዚህን ከኛ በላይና ከኛ በታች ያሉትን ያስገኘ፣ የምናየውንና የማናየውን ያስገኘ፣ የፈጠረ ህልውና የሰጣቸው፣ እኛን ደግሞ አካሉን ከአካላችን፣ ህይወቱን ከህይወታችን፣ ህይወታችንን ከህይወቱ አድርጎ ህይወታችንን ምስሉን ሰጥቶ ቁመናውን አስተካክሎ ሲሰጠን፣ አሁን ደግሞ ዲያብሎስ የሰው ልጅን ቅርጽ የሚያዛባ ቅርጸ ቢስ ነገሮች ሁሉ የምናያቸው ነገሮች ያንን ባህሪ ተከትሎ እንደዚህ ትውልድ እንዲዛባ አሁን ጥረት እየተደረገ ነው። ይሄ ፍልስፍናው ዓለም ትውልድን ማዛባት ነው እና ትውልዳችን የተዛባው የዕለት አምልኮትን ልናሳይ ያለመቻላችን ነው። ልጆች አብራችሁ አባቶች ሲሰግዱ ሲያዩ ልጆችም ይሰግዳሉ። ምን እያረክ ነው ለሚለው ጥያቄ መልስ ትሰጣላችሁ። መልሱ መለኮታዊ መልስ ይሆናል። ምን አይነት መልስ? እምሰግደው አንተ እንድታድግ ነው። እኔ እኮ እምሰግደው አንተ የእግዚአብሔርን ክብር እንድታውቅ ነው። እኔ እኮ እምሰግደው አንቺ በእግዚአብሔር ክብርና ሞገስ እንድታድጊ ነው የሚለውን መልእክት በልጅነት በውስጥ በኩል ታሳድራላችሁ። በውስጥ በኩል ያላሳደራችሁትን ዛሬ ከየት ትፈልጉታላችሁ? የት አለ? የለም። መጀመሪያ ያልተጠነቀቅንለትን ከየት ነው የምናመጣው? አይሆንም። ቤተ ክርስቲያን የምንሄደው ለመቀደስ ነው። ኑሯችን ደግሞ ለመባረክ ነው። የአምልኮት ስግደት የምንሰግደው ደግሞ ኑሯችንን ለእግዚአብሔር መውጫ መግቢያውን ለመስጠት ነው። የተወለደውን ደግሞ ለማውረስ ነው። ምንድነው ያወረሳችሁት? አሁን እዚህ ማንም እኮ አይሰማም። ይሄ የውጭ ዓለም ትውልድማ ይባረካል ብለህ ስጠብቅ አልሆነም እኮ። በአምልኮት ውስጥ አልኖርንምና ነገሮች ተበላሽተዋል። እግዚአብሔር ምሕረቱን ያብዛልን። እግሩን ይዘው ሰገዱለት። ምኑን ይዘው? ከምን በኋላ? ከትንሣኤ በኋላ። ይሄ ስግደት ሞት የሻረ ስግደት ነው። የአምልኮት ስግደት ይባላል። የአምልኮት ስግደት ማለት እንግዲህ ምራን፣ እንግዲህ አግዘን፣ እንግዲህ አየንህ፣ ሞትም ተሽሯል፣ እምነታችን ጸንቷል፣ ፍላጎታችን አንተ ነህ፣ ከዚህ በኋላ ያለው ነገር ሁሉ ያንተ ነው ብለው የአምልኮት ስግደት ሞትን የሻረ ስግደት ሰገዱለት። የተገናኙት በስግደት ነው። ሰማችሁ? የተገናኙት በምንድን ነው? በስግደት ነው። ስንፍና ስላደረብንና ባህላዊና ዕለታዊ ይሄ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ። በአንድ ትውልድ ሁለት ትውልድ ወደ ኋላ 3 4 5 ትውልድ ወደ ኋላ ስትቆጥር ጨል ያለ ውቅያባ ያለ ዛር አለ አይነጥላ አለ ጠቋር አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸው። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንተሰቃየው? ለምንድነው አይናችን የሚያዘው? ለምን ትውልዱ አእምሮ አላደገም? የለም፣ መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። ታዲያ እንዴት ነው? እግሩን ይዘው ሰገዱለት። በክርስቶስ ሥጋና ደም ታትመን የመንግሥት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰላሙና ሞገሱ ከሀገራችን፣ ከሕዝባችን፣ ከወገኖቻችን ጋር ይሁን። አሜን። ምንም ባይኖርህ ከሰገድክ፣ ከጸለይክ፣ ከተንበረከክ፣ ካመለክ መንፈሳዊ ደስታ በአንተ ሕይወት ውስጥ አለ። የዛ ደስታ ምንጭ ከውጭ ደግሞ ወደ ውጭ ሲወጣ በአንተ አካል ውስጥ ሞገስ ሆኖ ስለሚወጣ የምታጣውን ነገር ይሞላልሃል። የጠፋብህን ታገኘዋለህ። የተራብከውን ትጠግባለህ። ያጣኸውን ያሟላልሃል። የሰራኸውን ያበዛልሃል። የነካኸውን ወደ በረከት ይለውጥልሃል።
እግዚአብሔር በስውር የሚያይህ ከሆነ በግልጽ ይህንን ጠላትህን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው። ጠዋት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ የምትጽፍም ከሆነ የምትጽፈው መልካም መልካሙን በጎ በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው። እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው። ኤክስሬ እንኳ አለን አይደል? እንደኛ በአቅማችን ይሄው ኤክስሬ አለ አይደል? ስትፈልግ ኩላሊት ስትፈልግ ሳምባህን የሚያያል አይደል? ይሄኛው ይሄ በሰውኛው ነው። ግን ነፍስህን አያይም እሱ፣ ወይም ሰይጣንን አያይም። ሚሊዮን ሰይጣን እያለ ኤክስሬ ውስጥ ብትገባ ሚሊዮን ሰይጣን አይታይም። የሚታየው ያንተ ስጋ ነው። ይሄ ስጋው ብቻ ነው። እና በውስጥ ግን ብዙ ጠላት አለ። ያንን የሚያጠቃልህ በስውር የሚያይባትህ ነው። በስውር የሚያይባትህ በግልጽ ጠላትህን ይዋጋልሃል ማለት ነው። እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም። እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ። የምታውቀው ምንድነው? መንፈሳዊው ነገርህ ላይ ንቃት እንዳይኖርህ ያደርጋል። የመጀመሪያው ትልቁ አሰራሩ እሱ ስለ መንፈሳዊ ነገር የሚሰማህን ስሜቶች ማጥፋት ነው። እዚህ ላይ ደግሞ 3 አይነት ስሜቶች አሉ። ወደዚህ ቀደም ብለህ ዝም ብለህ ቤተክርስቲያን ትመላለስ እንደሆነ ተመላልሶ ይለምዳል እሱ። ይሄ እንዲህ አይነት ለማዳ ሰይጣኖች አሉ። ለማዳ አንበሶች እንዳሉ ሁሉ ለማዳ ሰይጣኖች አሉ፣ ለማዳ አጋንንቶች አሉ። ይመላለሳል አብሮህ። ግን አንዳንድ መሰረታዊ ነገር ላይ ህይወትህ በጠላት እጅ መያዙ ይታወቃል። አንደኛ ልጸልይ ስትል ይጠፋል። ሁለተኛ እሰግዳለሁ ስትል አቅም ያንሳል። በጎ ነገር አደርጋለሁ ስትል ደግሞ ያምሃል፣ ውስጥህን በሐሳብ ያምሃል። ቸርነትን፣ ቅንነትን በህይወትህ እንዳትይዘው ይፈልጋል። ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሸዋከክ ብቻ ያበዛብሃል። ይሄ በቃ ወደ ቤተ ክርስቲያን የገባ ሾካካ ነው ማለት ነው። ሾካካ ሰይጣን አለ። ሹክክ ይልና አብሮ በቃ እዚሁ ይለማመዳል። ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ከአንተ ጋር የሚሰራው ክፋት ይበልጣል። ይሄ እንዲህ አይነቱ ሞላጫ ሰይጣን ነውና ይመሳሰላል ማለት ነው። ለዛ መመሳሰል ዋናው ትልቁ ነገር አለማምለክና ቅንነት አለመኖር ነው። የተፈጥሮ ቅንነት ማጣት የበለጠ ይህንን ሰይጣን ያሻሽለዋል። ይሄኛው አይነት ሰይጣኖች ቶሎ አይወጡም፣ ቶሎ አይያዙም። ምክንያቱም እናቃለን የሚል ባህሪያትም አላቸው። እውቀት አለን፣ በደንብ ወንጌል ተምረናል ወይም ደግሞ ማስተማር እንችላለን የሚልም ባህሪ አለው። እንዲህ አይነቱ መንፈስ በቶሎ መቆጣጠር አደገኛ ነው፣ በጣም ያስቸግራል። ሌላው ምንም ስለ መናፍስት ጉዳት ሳታቅ ወደዚህ ስትመጣ በቅጽበት የመነቃነቅ ችሎታ አለው። ቶሎ ይያዝልሃል። ለምን? ማምለክ ጀምረሃል፣ መስገድ ጀምረሃል፣ በመቁጠሪያ መግረፍ ጀምረሃል። ራስህን ለእግዚአብሔር አሳልፎ የመስጠት ኃይልና መንፈሳዊ ልምምድ እያደረክ ነው። እንዲህ ከሆነ ደግሞ ቶሎ ይያዛል። ቶሎ ለመያዙ ዋናው ምክንያት በእምነታዊ ኃይል በኩል እግዚአብሔርን እየፈራህ እየመጣህ ነው ያለው። ይህን ለመቆጣጠር ብዙ አያስቸግርም። ደግነትንም ቅንነትንም የበረከት ስራዎችንም ለመስራት ውስጥ ቶሎ ስለሚዘጋጅ የዚህ ጊዜ ምሕረቱ ፈጠን ይላል። የእግዚአብሔር ቸርነትም እግረ መንገዱን እየተገለጠ መንፈሳዊ ጥበቃውን ካንተ ጋር ያደርጋል።